አይኖቹ ያዩታል ብለው የሚያስቡትን ብዙ ከፊታችን ያለው ገጽታ የገሃዱ ዓለም አይደለም። እኛ ሁሉን ነገራችሁ ወደምንፈልገው ከእይታ ተደብቆ ወደሚገኘው ሚስጥራዊና ጥልቀት ያለው መረጃ እንጓዛለን። እዚህ የተደበቀውን እውነት እንገልጣለን። የተዘጉትን በሮች እንከፍታለን። አብረን ወደ ስውር ገጽ እንግባ። ይህን ልዩ ጉዞ እንዳያመልጠው አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል በየቀኑ የምንጠቀመው ኢንተርኔት እንደነ ጉግል፣ ፌስቡክ፣ ዩቲዩብ ይህ ሁሉ የዚህ ሰፊ የዲጂታል ዓለም አንድ ትንሽ ክፍል ብቻ እንደሆነ ያውቃሉ? የምናውቀው ዓለም ሰርፌስ ዌብ ይባላል። ግን ከዚህ ግልጽ ገጽታ በታች የሳይበር ዓለም ጥልቅ ሚስጥሮች የሚደበቅበት ሕግ የጠፋበትና የመንግስት ዓይን የማይደርስበት አንድ ስፍራ አለ። ስሙም የጨለማው ምድር ዘ ዳርክ ዌብ ይባላል። ይህ ቦታ የሰው ልጅ እጅግ የከፋ ምኞቶችና እውነተኛ የህይወት እንቆቅልሽ የሚፈጸሙበት ስፍራ እንደሆነ ይነገራል። ዳርክ ዌብ የሚገኘው ከጥልቅ ድር ወይም ዲፕ ዌብ በታች ነው። ዲፕ ዌብ ባንኮች፣ የኢሜል ሳጥኖች እና በይለፍ ቃል የተጠበቁ ዳታቤዞች ሲሆኑ የጨለማው ምድር ግን ለመግባት ልዩ የቶር አሳሽ የሚያስፈልገው ስውር መረብ ነው። የቶር ኔትወርክ የተፈጠረበት የመጀመሪያ ዓላማ መልካም ነበር። በስለላ ወኪሎች እና በፖለቲካ ጫና ውስጥ ባሉ ሰዎች ምስጢራዊ ግንኙነት ለመፍጠር ተበጀ። ዛሬ ግን ዋና ተግባሩ ተቀይሯል። የጦር መሳሪያዎች፣ አደገኛ እጾች፣ የተሰረቁ የግል መረጃዎችና የሰው ልጅ የማይገምታቸው ህገወጥ አገልግሎቶች በክሪፕቶ ከረንሲ እየተገበያዩበት ነው። የሳይበር ወንጀሎች የማይገኙበት ገበያ ሆኗል። የዳርክ ዌብ ምስጢራዊነት ሰዎችን እጅግ የሚስብ ያደረገው ያልተፈቱ ብዙ ጉዳዮችና አስፈሪ አፈ ታሪኮች ናቸው። በሰርች ውጤቶች ላይ እንዳየነው የዚህ ዓለም ምስጢሮች ጥልቀት አላቸው። ከእነዚህም ውስጥ አንዱ የሲካዳ 3301 የሚባል ምስጢራዊ ቡድን ነው። ይህ ስም በየዓመቱ ዓለም አቀፍ እጅግ የተወሳሰበ የጥበብ ሙከራ የሚያወጣ ምስጢራዊ ቡድን ነው። ማንነታቸው፣ ዓላማቸው ወይም መጨረሻቸው እስካሁን ድረስ ምስጢር ነው። ብዙዎች ይህ ቡድን ከመንግስታት፣ ከስለላ ድርጅቶች ወይም ከታላላቅ የሳይበር ሴራዎች ጋር የተያያዘ እንደሆነ ይገመታል። ሌላው ደግሞ ሬድ ሩም ወይም ቀይ ክፍሎች የሚባለው አስፈሪ አፈ ታሪክ ነው። ይህ የቀጥታ ስርጭት ግድያዎች ወይም ስቃይን የሚያሳይ ነው የሚባለው ምንም እንኳን ማስረጃ ባይኖረውም እንዲህ አይነት አፈ ታሪኮች የዳርክ ዌብን ጨለማ ስም አጠናክረውታል። ዳርክ ዌብ በቴክኖሎጂ ዘመን የሰው ልጅ የጨለማ ገጽታ ነጸብራቅ ነው። ለብዙዎች የነጻነትና የግላዊነት መሳሪያ ቢሆንም ለአብዛኞቹ ግን መቼም መግባት የሌለባቸው የማያውቁት ዓለም ነው። የዚህ መረብ ጥልቀት የሚመረምሩ ሰዎች በየቀኑ አሉ። በዚህም ዓለም ውስጥ ያሉ እውነተኛ ሚስጥሮች ምን ይሆን?